ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃን ነኝ። አብራችሁን ቆዩ። የቢጣ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ከወረዳው ውሃ ማዕድንና ኢነርጂ ጽሕፈት ቤት ጋር በመቀናጀት በመስኖ ተቋማት አጠቃቀምና አስተዳደር ዙሪያ ለመስኖ ተጠቃሚ ማህበራት የግንዛቤ ማስጨበጫ ስልጠና ሰጠ። በወረዳው በምግብ ስርዓት ማጠናከሪያ ፕሮግራም ኤፍኤስአርፒ በጀት ድጋፍ ከተገነቡ 4 የመስኖ ተቋማት 3ቱን ወደ ስራ ማስገባት መቻሉም ተገልጿል። ዘገባው የወረዳ መንግስት ኮሚኒኬሽን ክፍል ያለው። የቢጣ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ከወረዳው ውሃ ማዕድንና ኢነርጂ ጽሕፈት ቤት ጋር በመቀናጀት በመስኖ ተቋማት አጠቃቀምና አስተዳደር ዙሪያ ለመስኖ ተጠቃሚ ማህበራት የግንዛቤ ማስጨበጫ ስልጠና ሰጥቷል። ስልጠናው በምግብ ስርዓት ማጠናከሪያ ፕሮግራም ኤፍኤስአርፒ በጀት ድጋፍ በዘርፉ ባለሙያዎች በይና ቀበሌ ለካጭቲ መስኖ ተጠቃሚ ማህበራትና በዳቻ ቀበሌ ለቡሻዲቺ መስኖ ተጠቃሚ ማህበራት በሁለት ማዕከላት ነው የተሰጠው። የወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊው አቶ ጌታቸው ገብረ ሚካኤል እንደገለጹት በወረዳው በምግብ ስርዓት ማጠናከሪያ ፕሮግራም በጀት ድጋፍ ከተገነቡ 4 የመስኖ ተቋማት 3ቱ ወደ ስራ መግባታቸውን ጠቅሰው ከነዚህም ውስጥ በዳቻ ቀበሌ የሚገኘው የቡሻዲቺ መስኖ ተቋም ከሚያለማው ልማት አንጻር ግንባር ቀደሙ ነው ብለዋል። ኃላፊው አያይዘውም ለ2017 ዓ.ም የበጋ መስኖ ስንዴ ልማትና በሌሎች ዘርፎች በሚከናወኑ የልማት ስራዎች ዙሪያ በቂ ቅድመ ዝግጅት ማድረግ የሚያስችል ስልጠና በሁሉም የመስኖ ተቋማት ለሚገኙ የመስኖ ተጠቃሚ ማህበራት እንዲሰጥ መደረጉን ጠቅሰው በቀጣይ ቀሪ የመስኖ ተቋማት በማልማት አቅማቸው ልክ ወደ ስራ እንዲገቡ ከባለድርሻ ተቋማት ጋር እየተሰራ ስለመሆኑም አመላክተዋል። በወረዳው የምግብ ስርዓት ማጠናከሪያ ፕሮግራም አስተባባሪ አቶ ማሞ አንጊ በበኩላቸው ፕሮግራሙ 4 የመስኖ ተቋማትን በመገንባት 3ቱን ወደ ስራ ማስገባት መቻሉን ገልጸው የወርዋሮን የመስኖ ተቋም የማጠናቀቅ ስራም በትኩረት እየተሰራ መሆኑን ጠቅሰዋል። ወደ ስራ ከገቡ የመስኖ ተቋማት በዳቻ ቀበሌ የሚገኘው የቡሻዲቺ መስኖ ተቋም የተሻለ አፈጻጸም ላይ እንደሚገኝ የተናገሩት አስተባባሪው በዚህ የመስኖ ተቋም ላይ የማስፋፋያ ስራዎች እየተከናወኑ እንደሚገኝም አመላክተዋል። በስልጠናው ከመስኖ አጠቃቀም ጋር ተያይዞ በመኖ ዝግጅትና እርባታ ዙሪያ እንዲሁም በቀላሉ ተጠቃሚ መሆን በሚቻልባቸው መስኮች ላይ ትኩረት ተደርጓል። የገቢ ምንጮችን አሟጦ በመሰብሰብ የህብረተሰቡን የልማትና የመልካም አስተዳደር ጥያቄዎችን መመለስ እንደሚገባ የጠለ ወረዳ ገቢዎች ጽሕፈት ቤት ገለጸ። ጽሕፈት ቤቱ የ2017 ዓ.ም አንደኛ ሩብ ዓመት እቅድ አፈጻጸም ባለድርሻ አካላት በተገኙበት ገምግሟል። ዘገባው የወረዳ መንግስት ኮሚኒኬሽን ሳሙኤል ቆጭቶ። ጽሕፈት ቤቱ በ2017 በጀት ዓመት ከመደበኛ 141 ሚሊዮን 830 ሺህ 516 ብር ከማዘጋጃ ቤት 11 ሚሊዮን 876 ሺህ 249 ብር በድምሩ 153 ሚሊዮን 706 ሺህ 765 ብር ለመሰብሰብ አቅዶ ወደ ስራ መግባቱ ተገልጿል። ከዚህም እስካሁን ባለው አንደኛ ሩብ ዓመት ከመደበኛ 22 ሚሊዮን 45 ሺህ 891 ብር ከማዘጋጃ ቤት 1 ሚሊዮን 542 ሺህ 893 ብር በድምሩ 23 ሚሊዮን 588784 ብር መሰብሰቡን የአፈጻጸም ሪፖርቱን ያቀረቡት የጽሕፈት ቤቱ ባለሙያ አቶ ተኩላ እሸቱ ተናግረዋል። የተቋማት ተቀናጅተው የመስራትና የቁርጠኝነት ክፍተት እቅድ አፈጻጸሙ ከግብ እንዳይደርስ ተግዳሮት መሆኑን የገቢ ጽሕፈት ቤት ኃላፊ አቶ ተሻለ ሽፈራው ተናግረዋል። በመድረኩ ላይ የተገኙት የጠለው ወረዳ ዋና አስተዳዳሪ አቶ አትርሰሻታቸው በበኩላቸው ከህብረተሰቡ የሚነሱ የልማትና የመልካም አስተዳደር ጥያቄዎችን ለመመለስ የገቢ ምንጮችን አሟጦ መሰብሰብ እንደሚገባ ገልጸዋል። ገቢ ለመሰብሰብ የሚደረገውን እንቅስቃሴ ይበልጥ ቀልጣፋ ለማድረግ የባለድርሻ አካላት ያልተቋረጠ ድጋፍና ክትትል አስፈላጊ መሆኑን በመገንዘብ የድርሻቸውን መወጣት እንዳለባቸውም ዋና አስተዳዳሪ አብራርተዋል። በአፈጻጸም ግምገማ ወቅት የታዩ ጉድለቶችን ወስዶ በማስተካከል በቀጣይ በዘርፉ የተሻለ ስራ ለመስራት ሁሉም በቁርጠኝነት መስራት እንደሚገባም አቶ አትርሴ አስረድተዋል። በዘርፉ የሚጠበቀውን ውጤት ለማስመዝገብ በቅንጅትና በቁርጠኝነት ተግባሩን እንደሚደግፉ በመድረኩ አስተያየታቸውን የሰጡ ተሳታፊዎች ተናግረዋል። በመድረኩ ላይ የወረዳ ከፍተኛ አመራሮችን ጨምሮ የገቢ፣ የንግድ፣ የከተማ ልማት፣ የማዘጋጃና የፖሊስ ማኔጅመንት አባላትና ተሳታፊዎች ተገኝተዋል። ሁለንተናዊ ብልጽግናን ለማረጋገጥ እንዲቻል ጤናው የተጠበቀ ማህበረሰብ መፍጠር ወሳኝ መሆኑን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጤና ቢሮ ገለጸ። ቢሮ የጤናና ጤና ነክ አገልግሎት ግብዓት ጥራት ቁጥጥር ባለስልጣን የተገባደደ ዓመት አፈጻጸም በታርጫ ከተማ እየገመገመ ነው። ዘገባው የክልሉ መንግስት ኮሚኒኬሽን ቤተልሔም መምሩ። በመድረኩ በጤና ቢሮ የጤናና ጤና ነክ አገልግሎት ግብዓት ጥራት ቁጥጥር ባለስልጣን ዋና ዳይሬክተር አቶ ሙሉቀን አሰፋ እንደገለጹት በ2016 በጀት ዓመት በክልሉ የሚገኙ ነዋሪዎችን ጤና ለማስጠበቅ የጋራ ርብርብ ሲደረግ ቆይቷል ብለዋል።
ከዚህ የተነሳ በሀገር ደረጃ ክልሉ በተሻለ ደረጃ ላይ መገኘቱን ገልጸው በቀጣይ እንደ ሀገር ሁለንተናዊ ብልጽግናን ለማረጋገጥ እንዲቻል ጤናው የተጠበቀ ማህበረሰብ መፍጠር ወሳኝ መሆኑ ታምኖበት በትኩረት እየተሰራ መሆኑንም አስረድተዋል። አልፎ አልፎ ከመድኃኒትና ከሕክምና ቁሳቁስ ስርጭትና ቁጥጥር አጠቃቀም እንዲሁም የጥራት ጉድለት ያለባቸውን መድኃኒቶች በመለየት ረገድ የሚታየው ውስንነት ለመፍታት ከባለድርሻ አካላት ጋር በቅንጅት እየተሰራ እንዳለም ገልጸዋል። በውይይት መድረኩ የተገኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት ዋና አፈ ጉባኤ የተከበሩ አቶ ወንድሙ ኩርታ የጤና ተቋማት የተጣለባቸውን ኃላፊነት በተገቢው በመወጣት ለማህበረሰቡ ተጠቃሚነት በትኩረት መስራት እንደሚያስፈልጋቸውም ተናግረዋል። በክልሉ ሁሉም የጤና ተቋማት ውስጥ የግብዓት ቁጥጥርና ስርጭት አቅም መዳከም እንዳያጋጥም ለማስቻል በትኩረት ሊሰራ ይገባልም ብለዋል። በውይይቱ የክልሉ ዋና አፈ ጉባኤ የተከበሩ አቶ ወንድሙ ኩርታን ጨምሮ ከየዞኖች የጤና አመራሮችና ባለሙያዎች፣ የግል ጤና ተቋማት ተወካዮች፣ ዳኞች፣ የፍትህና የሚዲያ ባለሙያዎች ተሳታፊ ሆነዋል። ባለፉት 2 ወራት የተስተዋለውን የገቢ አሰባሰብ ስራ በማጠናከር ለቀጣይ አቅጣጫ ማስቀመጥ አስፈላጊ መሆኑን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ገቢዎች ቢሮ ገለጸ። ቢሮ በተያዘ በጀት ዓመት ባለፉት 2 ወራት የነበረውን የገቢ አፈጻጸም በቦንጋ ከተማ ገምግሟል። ዘገባው የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። ተጨማሪ ያለን መድረኩን በንግግር የከፈቱት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ እንደገለጹት በቅርቡ በሀገር ደረጃ የተተገበረው ሙሉ የማክሮ ኢኮኖሚ ማሻሻያ በክልሉ የንግድ እንቅስቃሴን በማፋጠን የገቢ አቅምንም የሚያሳድግ በመሆኑ የመንግስት ገቢም ሊጨምር ይገባል ብለዋል። ባለፉት 2 ወራት ከታየው የገቢ አሰባሰብ ውጤት ከፍተኛውን የያዘው መደበኛ የገቢ መሰረት መሆኑን የገለጹት ርዕሰ መስተዳድሩ ይህ ገቢ ደግሞ በራሱ የሚመጣ በመሆኑ አጥጋቢ አለመሆኑን ገልጸዋል። ከመደበኛ የገቢ ምንጮች በተጨማሪ በገቢ ተቋማት ትኩረት ሊሰጠው የሚገባው እንደ አከራይ ተከራይ፣ የመሬት መጠቀሚያ፣ የደን ውጤቶች፣ የቫትና መሰል ገቢዎች ላይ ትኩረት ሰጥቶ በመስራት ገቢን ማሳደግ ይገባል ብለዋል። በክልሉ እንደ ወርቅና የድንጋይ ከሰልን የመሳሰሉ ከፍተኛ ገቢ ሊያስገኙ የሚችሉ ማዕድናት ያሉ ሲሆን አስፈላጊ የግብይት ስርዓት በመኖሩ ይህንን ስርዓት ተጠቅሞ የክልሉን ገቢ ማሳደግ እንደሚገባ ገልጸዋል። በተያዘው በጀት ዓመት ከሁሉም የገቢ መሰረት 10.1 ቢሊዮን ብር ለመሰብሰብ ታቅዶ እየተሰራ በመሆኑ ይህንን እቅድ ለማሳካት የሁሉንም ርብርብ እንደሚፈልግ የገለጹት ደግሞ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ገቢዎች ቢሮ ኃላፊ ወይዘሮ ህይወት አሰግድ ናቸው። ክልሉ ከፍተኛ የሆነ የገቢ አቅም ያለው ቢሆንም የአቅሙን ያህል ገቢ እየተሰበሰበ አለመሆኑን የገለጹት ኃላፊዋ በተለይ የማዘጋጃ ቤታዊ ገቢ ዝቅተኛ በመሆኑ ሰፊ ስራ መስራትን የሚጠይቅ ይሆናል ብለዋል። የገቢ አሰባሰብን በማዘመንና የመረጃ አያያዝ ስርዓቱን በማስተካከል ረገድ በተያዘው ዓመት ሰፊ ስራ መስራት እንደሚጠበቅ የጠቆሙት ወይዘሮ ህይወት ለዚህም የዞን አስተዳዳሪዎች፣ ከንቲባዎችና በየደረጃው የሚገኙ አመራሮች በተለየ ትኩረት ሊሰሩ እንደሚገባም አሳስበዋል። አስተያየታቸውን የሰጡን የመድረኩ ተሳታፊዎች በዓመቱ መጀመሪያ ወራት መድረኩ መዘጋጀቱ ሊከሰቱ የሚችሉ ችግሮችን በአፋጣኝ ለመፍታት እንደሚያግዝ ተናግረው የገቢ አማራጮችን ለማስፋት እንደሚተጉ ገልጸዋል። የገቢ አሰባሰብ ተግባር ቅንጅታዊ አሰራርን የሚፈልግ በመሆኑ በቁርጠኝነት ዘርፉን እንደሚደግፉም አስተያየት ሰጪዎቹ ተናግረዋል። በቴፒ ከተማ የሚካሄዱን የቦንጋ ህዝቦች የምክክር ጉባኤ ለመታደም የመጡ የቦሮ ሽናሻ ልኡካን የቦንጋ ዩኒቨርሲቲ የሚያከናውናቸውን ተግባራት ጎበኙ። በልኡካኑ ከተጎበኙት የዩኒቨርሲቲው ተግባራት ዘመናዊ የወተት ላሞች እርባታ ማዕከል፣ የተሻሻሉ የአናናስና የሙዝ ምርቶች እንዲሁም የቡና ልማት እንደሚገኙም ተገልጿል። ዘገባው የቦንጋ ከተማ አስተዳደር መንግስት ኮሚኒኬሽን ነው። ሀብታም ወልደ ስላሴ የሽናሻ ወንድም እህቶች ለጉብኝት ቦንጋ ዩኒቨርሲቲ ግቢ ሲገቡ በዩኒቨርሲቲው ምክትል ፕሬዝዳንትና በፕሬዝዳንቱ ጽሕፈት ቤት ኃላፊ በሆኑት በአቶ ተረፈ ሀብተ ማርያም አቀባበል ተደርጎላቸዋል። ልኡካን ቡድኑ ማብራሪያ የሰጡት የቦንጋ ዩኒቨርሲቲ ምክትል ፕሬዝዳንት ዶክተር ከለሉ አዲሱ ዩኒቨርሲቲው 4ኛ ትውልድ ዩኒቨርሲቲ ሆኖ ከተመሰረተ ከ2010 ዓ.ም ጀምሮ በሶስቱ ዘርፎች ማለትም በመማር ማስተማር፣ በጥናትና ምርምር እንዲሁም በማህበረሰብ አቀፍ አገልግሎት በርካታ ስራዎችን ሰርተዋል ብለዋል። እንደ ምክትል ፕሬዝዳንቱ ማብራሪያ የተዘረዘሩ ሶስቱንም ዘርፎች በአግባቡ አስተሳስሮ በመምራት አመርቂ ውጤት በማስመዝገብ ላይ የሚገኝ ዩኒቨርሲቲ መሆኑንም አክለዋል። በቦንጋ ዩኒቨርሲቲ ግቢ ውስጥ በተጎበኙ በርካታ ተግባራት መካከል ዘመናዊ የእንስሳትና የወተት ላሞች እርባታ ማዕከል፣ የተሻሻሉ የአናናስና የሙዝ ምርቶች፣ የእንሰትና የቡና ልማት ስራዎች ተጎብኝተዋል። ጎበኞቹ በበኩላቸው በዩኒቨርሲቲ ግቢ ውስጥ ባዩ ተግባራት ደስተኛ መሆናቸውና ልምድ እንደቀሰሙም ገልጸዋል። በጉብኝቱ ላይ የከፋ ዞን ብልጽግና ፓርቲ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አጥናፎ ኃይለም፣ ዩኒቨርሲቲ ምክትል ፕሬዝዳንቶች፣ ዩኒቨርሲቲው ፕሬዝዳንት ጽሕፈት ቤት ኃላፊ፣ ከሽናሻ የመጡ ባለስልጣናትና ከተለያዩ የማህበረሰብ ክፍሎችም ተገኝተዋል።
ስድስተኛው የካፌቾ ሸከቾና የቦሮ ሽናሻ የጎንጋ ህዝቦች የጋራ ልማትና ትብብር ፎረም የፓናል ውይይት በሸካ ዞን ቴፒ ከተማ መካሄድ ጀመረ። በሲምፖዚየሙ የማህበሩ ስራ አስፈጻሚ የ2 ዓመት ዝርዝር ሪፖርት እንዲሁም በሶስቱ ህዝቦች የጋራ ታሪክና ባህል ላይ ያተኮሩ ጥናታዊ ጽሁፎች በምሁራን ቀርበው ውይይት እየተካሄደበት መሆኑን የክልሉ መንግስት ኮሚኒኬሽን ቢሮ ዘግቧል። በፓናል ውይይቱ የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸውና የቤንሻንጉል ጉሙዝ ክልል ምክር ቤት ዋና አፈ ጉባኤ ክብርት ወይዘሮ አስካለ አሊቦሩን ጨምሮ ሌሎች የክልል የመንግስት የስራ ኃላፊዎች፣ የካፌቾ ሸካቾና የቦሮ ሽናሻ ብሔረሰቦች ልኡካን ቡድንና ሌሎች ተጋባዥ እንግዶች እየተሳተፉ ነው። ክቡራን ተመልካቾቻችን በዚህ ዙሪያ በቀጣዮቹ ቀናት ሰፋ ያለ መረጃ የምናቀርብላችሁ መሆኑን አስቀድመን እንገልጻለን። ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ አደረግኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። መልካም ጊዜ